ለማወጅ የሚያስችላትን የኢንዱስትሪ ህዳሴ እያረጋገጠች ትገኛለች። በ300 ሚሊዮን ዶላር ኢንቨስትመንት የተገነባውና በቅርቡ ወደ ማምረት የሚገባው ግዙፉ የቱለፋ ሴራሚክ ፋብሪካ እንዲሁም በቀን ከ30 ሺህ ካሬ ሜትር በላይ የሚያመርተው ዲዋን ሴራሚክ ኢትዮጵያ በሴራሚክ ምርት ራሷን ለመቻል የጀመረችውን ታሪካዊ ጉዞ እያፋጠነ ይገኛል። ሂሩትን ቢያለ ኢትዮጵያ በከርሰ ምድሯ የያዘችው የተፈጥሮ ማዕድን ሀብት የኢኮኖሚ ነጻነቷን ለማወጅ ትልቅ መሳሪያዋ ነው። ለዘመናት ይህንን የተፈጥሮ ስጦታ በጥሬው ወደ ውጭ መላክና የተጠናቀቁ ምርቶችን በከፍተኛ ውጭ ምንዛሬ ከውጭ ማስገባት የኢትዮጵያ መገለጫ ሆኖ ቆይቷል። ሆኖም ይህ የጥገኝነት ታሪክ አሁን ላይ በአዲስ ምናብና በተግባራዊ ስራዎች እየተቀየረ ይገኛል። ኢትዮጵያ የከርሰ ምድር ጸጋዎቿን በቴክኖሎጂ በመደገፍና እሴት በመጨመር የኢኮኖሚ ሉዓላዊነቷን ለማረጋገጥ ታሪካዊ ምዕራፍ ላይ ደርሳለች። መንግስት ከውጭ የሚገቡ የማዕድን ምርቶችን በሀገር ውስጥ ለማምረት ያስቀመጡ አቅጣጫ ተስፋ ሰጪ ውጤት እያስመዘገበ ነው። ለአብነትም በሴራሚክ ምርት ላይ እየታየ ያለውን ምርታ መጥቀስ ይቻላል። ኢትዮጵያ ላለፉት በርካታ ዓመታት ድንጋይ ተሸክማ ትመጣ ነበር። ፖርት የሌላት ሀገር፣ ጠንካራ ሎጂስቲክስ ሲስተም የሌላት ሀገር ለኮንስትራክሽን ሴክተር ግብአት እንዲሆን ድንጋይ ተሸክማ አምጥታ በሚፈለገው ልክ ግንባታን ማፋጠን አትችልም። አሁን ሴራሚክስ በሀገር ውስጥ በቅርቡ ይመረቃል። ከአንድም ሁለት ይመረቃሉ። እነዚህ የኢትዮጵያን ፍላጎት 100% ይመልሳሉ። እነዚህን የሴራሚክስ አምራቾች ወደ ፖርስሊን፣ ግራናይት፣ ማርብል ማሳደግ አለብን። ድንጋይ መሸከም የለብንም። ለዚያ በቂ የሆነ ግብአት ኢትዮጵያ ውስጥ ስላለ ያን እየለያችሁ ማምረት ከሁላችሁ የሚጠበቅ ይሆናል። በማምረት ክብራችንን፣ ነፃነታችንንና ተጨማሪ እድገት ማፋጠን እንችላለን። መንግስት ለዘርፉ የሰጠው ልዩ ትኩረት ፋብሪካዎችን ማነቃቃት ጀምሯል። በዱከም ኢስተርን ኢንዱስትሪ ዞን ውስጥ ከ9 ዓመታት በፊት ስራ የጀመረው ዲዋን ሴራሚክስ የለውጡ ተጠቃሚ መሆን ችሏል። ይህ ፋብሪካ በአሁኑ ወቅት በቀን ከ30 ሺህ ካሬ ሜትር በላይ ሴራሚክ የማምረት አቅም ላይ ደርሷል። የኛ ፋብሪካ ሴራሚክ ውጤቶች ነው የሚያመርተው። ሴራሚክ ሲባል ያው ዘርፉ ብዙ ነው። በየሳይዙ ይለያያል፣ በየከለሩ ይለያያል፣ በየደረጃው ይለያያል። ለምሳሌ ሴራሚክ የግድግዳ አለ፣ የመሬት አለ፣ ፖርስሊን የሚባል አለ፣ ይለያያሉ። ግን ሁሉንም አጠቃላይ እያመረትን ነው ያለን። እኛ ሞር መንግስት ለኮንስትራክሽን ትኩረት ሰጥቶ እየረዳን ነው ያለው። የመንግስትን የመደመር እሳቤ መሰረት በማድረግ በቅርቡ ወደ ማምረት ስራ የሚገባውና እጅግ ከፍተኛ የማምረት አቅም ያለው የቱለፋ ሴራሚክ ፋብሪካም ሌላው የዘርፉ ኩራት ለመሆን ዝግጅቱን አጠናቋል። በመንግስት ልዩ ድጋፍ በ300 ሚሊዮን ዶላር ከፍተኛ ኢንቨስትመንት የተገነባው ፋብሪካ በ300 ሄክታር መሬት ላይ ያረፈ ሲሆን በ130 ሺህ ካሬ ላይ ዘመናዊ የማምረቻ ፋብሪካ ተገንብቷል። 300 ሄክታር ቦታ ላይ 130 ሺህ ካሬ ላይ ያረፈ ማኑፋክቸሪንግ ነው። ይህንን ቦታ መንግስት አዘጋጅቶልን ግንባታው ተጠናቆ ወደ ምርት ለመግባት እየተዘጋጀን ነው። ይሄ ካምፓኒም ወደ 300 ሚሊዮን ዶላር ነው ኢንቨስት ያደረገውና ይህንን ገንዘብ ኢንቨስት ሲያደርግ መንግስት ያዘጋጀውን የተለያዩ ፕሪቪሌጆችን በመጠቀም አትራፊም ለመሆን ለሀገሪቷም ልዩ ኢኮኖሚ ለመፍጠር እንዲያመች ተደርጎ የተሰራ ነውና በእኛ በኩልም ደግሞ በከፍተኛ ሁኔታ ጥራቱን ጠብቆ የውጭን ለመተካት እየሰራንበት እንገኛለን። የተለያዩ ኢንሴንቲቮችን እናገኛለን። እነዛ ኢንሴንቲቮችም ደግሞ ባለሀብቱን ያበረታታል። ከውጭ የሚገቡ የኬሚካልና የጥሬ ዕቃ ምርቶችን ሙሉ በሙሉ በማስቀረት ምርቱን 100% የሀገር ውስጥ ጸጋዎች ውጤት ማድረግ የትኩረት አቅጣጫው የሆነው ፋብሪካውም በአካባቢው የሚገኙ የተፈጥሮ ማዕድናትና የግብአት አይነቶች ላይ ሳይንሳዊ የምርምር ስራዎችን እያከናወነ ይገኛል። ቴክኖሎጂ አኳያ ይህንን ለመተካት ከውጭ የሚመጣውን ለመተካት ዓለም አቀፍ የሚያመርትበትን ሌተስት የተባለውን ቴክኖሎጂ በመጠቀም ለማምረት በጣም ትልቅ የሆነ ማሽን ገብቶ ወደ ስራ ለመግባት ዝግጅት ላይ ነው። ምርምርና ጥናት እየተደረገ አመችና ተመጣጣኝ የሚባሉ ጥሩ ምርት ሊሰጡ ይችላሉ የሚባሉትን ግብአቶች በመለየት ላይ እንገኛለን። እንዲሁም ደግሞ ከአቅራቢ ድርጅቶች ጋር እየተነጋገርን ትስስር እየፈጠርን የረጅም ጊዜ ውል እያደረገን እንገኛለን።
ይህ የኢንዱስትሪ ህዳሴ በሴራሚክ ብቻ የሚገታ አይደለም። ፋብሪካዎች የሴራሚክ ፍላጎትን ከማሟላት ባለፈ ወደ ግራናይትና እብነበረድ ምርቶች እንዲሸጋገሩ አቅጣጫ ተቀምጧል። ከዚህም በተጨማሪ ከ1 ዓመት ወይንም ከ1 ዓመት ተኩል በኋላ የኢትዮጵያን ፍላጎት በሚያሟላ መልኩ በሁሉም አይነት የመስታወት ምርቶች ራስን ለመቻልና ከውጭ የሚገባው ምርት ሙሉ በሙሉ ለማስቀረት